ማነሳ ነገር ህዝብ እንዲያውቅ ነው። አይና ጆሃር አንቀር ገብተን ያገናኘው ጥሩ። አሁን አንድ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅህ። እኔ ልጠይቅ ጥያቄ ትጨርሳለህ እኮ አብርሃያ ዘንድ መልሰው ነው። ማን ነው እናንተ ሌቦች ፎሎ እና ላይክ ፍለጋ ነው ብሎ ተመች ላይ ቀምቶ ስልክ የዘጋብን ሰው ትነግረናለህ? ማን ነው ስሙ? ማን ነው ስሙ? ማን ነው ስሙ? በቃ ይኸውልህ ሰያ አጋልጠህ ስጥ። አንተ ተለለበት አጋልጥና ስጥ። እሺ ሰያ ይኸውልህ አንዴ አዳምጥ በለው ፕሊስ። አዳምጥ እያለ እሺ አዳም እየሰማኸኝ ነው? እየሰማኸኝ ነው? ኦኬ አንተ ንጹህ መሆንህን የምናውቀው ፖሊሶች ይደውሉልሃል። ስልክህን አንሳ፣ ያሉበትን ቦታ አሳይ ይሻላል። አለበለዚያ አንተም አብረህ ነህ። አንተም አብረህ ነህ። ስለ ራስህ ነው። አንተም አብረህ አለበት። ሰያ ላክልኝ ቁጥሩ። ሰያ ቁጥሩ ላክልኝ አሁን ነው እልክልህ። ኦ መሲ ምን ነው? ምን አሳይተሽ ነው ዋርኒንግ ያለሽ? ፎቶ ሶሪ። እሺ ታብታብ አድርጉ። ኦኬ ሰያ ፕሊዝ የዚህ ሰው የቁጥር አሁን ላክልኝ። እልክልሃለሁ። አዎ በገዛ እጁ እየመጣ ራሱ እየሰማ ነው። እዚህ ጋር ራሱ ወጥመድ እየገባ ነው። ወደ ደውሉ ለመማፀን የብስ ነው የምትገቡት። ሰያ ትናገራለህ። ይኸውልህ አንድ ጊዜ ወደ እኔ አትደውሉ። እኔ ላይ ስትደውሉ የብስ ጦሮንጦስ ነው የምትገቡት። ያሁን ቁጥር አይታወቅም ነበር፣ ታወቀ ቁጥር በገዛ እጅህ። ቁጥሩን ስጠው፣ ለሞኬ ስጠው። ቁጥሩን ላክለት። አሁን ቁጥሩን ላክልኝ። ላክለት። እያንዳንዱ እዛ ጃዛ ቤት ተለቃቅሞ የነበረን ሰው በሙሉ ቁጥሩን ስጠው ለሞኬ። መሲ ያንን ቪዲዮ ላክልኝ። ይመች ማን ነው ይመች አልኩኝ። ቅድም የጠራሁት ሰውዬ ቤት ማን ነው ስሙ? ታዛቢው አህመድ ብቻ ያባታቸው ስም የሁለቱ ወንድማማቾች ኢጃዛ ቤት አላቸው። እዛ ኢጃዛ ቤት ውስጥ አንዷን ሴት ፊት ነው የሚደፍሯቸው። ፕሊዝ ቪዲዮን ላኪልኝ ብሪጅ እንድልክላቸው ማለት ነው። አንድ በይ። ሁለተኛ ሰያ ይሄ ቁጥር ሳያመልጥ ቶሎ ላክልኝ። ምርጫ ሰጠዋለሁ። እየሰማ ስለሆነ ስማ። ቁጥርህን ከመስጠቴ በፊት እደውልልሃለሁ፣ ታነሳለህ። ከዛ ከተስማማ ተስማማ፣ ከማትስማማ ከሆነ እንግዲህ በሁለት መንገድ ነው ያንተን ቁጥር የምሰጣቸው። አንዱ እንዲያግዛችሁ ብዬ መስጠት እችላለሁ፣ አለበለዛ አንተም አብረህ የዛ ተባባሪ ነው ብዬ መስጠት እችላለሁ። ከሁለት አንዱ። ስለዚህ ውሳኔው አንተ ነው። ደውልና ሰያ ጋር አሁን አንዱን ምረጥ፣ አለቀ። አለበለዛ አገር ለቀህ ትወጣታለህ። ኢትዮጵያም ቢሆን አታመልጠው። አሁን ቁጥሩን ላክልኝ ሰያ ፕሊዝ። ሞኬ እኔ ጋር የሚደርሰኝን ቁጥር በሙሉ ልክልሃለሁ። ወደ ስራ እየገባሁ ነው ያለሁት። ቴሌግራም ዋትስአፕ ላይ አውራኝ። ኦኬ ግን ከዚህ ሰውዬ ግን አሁን ላክልኝ የሸዋ ለምን የገጠር ልጅ አይመጣም? ደውሉለትና ይጠራ። ሞኬ ይኸውልህ የገጠር ልጅ መያዝ አለበት። የደበቀውን እውነታ ትክክለኛውን ያየውን ነገር ማን እንደወሰዳት የተክላይ ልጆች እንዳገቷት ወጥቶ ካልተናገረ በህይወት እንዳለች ካላመነ እሱንም እናስይዘዋለን። ምንም አባቱ ያመጣል። አሁን ሰያ እየላክልኝ ነው ፕሊዝ። ብሪጅ ስልኬን ልኬልሻለሁ፣ በዛ ላኪልኝ ፕሊዝ። ኦኬ ኢንተርቪው አድርገው ጥራውና እውነቱን ካልተናገረ ስልኩን እንድንሰጣቸው ለፖሊሶቹ። እኔ ኢዘር ወይ ሰጣቸዋለሁ። ስልኩ መሰጠቱ አይቀርም፣ ግን ስሰጥ አንደኛው የሚሆነው ምንድን ነው ይሄ ልጅ ያሉበትን ይጠቁማቸዋል በማለት አለበለዛ አብሮ ነው ያለበት። ለምን ከሸፈነ አብሮ አለ ማለት ነው። በቃ ይሄን ነገር ላለማድረግ መጥቶ ለአንተ እውነታውን እዚህ ለህዝቡ ይናገር፣ እኛ እንተዋለን። ይሄ ነው በቃ። ከሌለበት ያን ነው ማድረግ ያለበት። ሞኬ ስራ ካልገባህ እዚሁን፣ እኔ ስራ እየገባሁ ነው። ይቅርታ በጣም እሺ። ችግር የለም። ቴንክ ዩ ሁላችሁንም አመሰግናለሁ። ሰያ ሞኬ ወይ በአባትየው በኩል ያለውንም ወንድሟም ባልየውም ስላሉ እኔ ጋር እያጣራን እናወራ። እኔ በቴሌግራም ላይ ዋትስአፕ ላይ ደውልልሃለሁ፣ እነግርሃለሁ። በአባትየው በኩል ያለውን ነገር እዛ ምድር ላይ ያለውን የምንሰራውን ስራ እናወራበታለን። ወደ ማታ አካባቢ ተደዋውለን እናወራለን። ደውልልኝ፣ ችግር የለም። እሺ ሁላችሁንም አመሰግናለሁ። ኦኬ
እኔም በትልቁ ታረጉኝ ቤተሰብ እኔ ራሴ ሊያመመኝ ለግዚው ማለት ነው። እነዚህ ቆንጆቹን እኮ እንደዛ ነው የሚያደርጓቸው። በጣም እዚህ አይነት ሴቶች ለምን እንደሚሰደቡ ሲገርም ባይዘው አያልፉም ከድንበር ሰያ ነገር ሰላም አጎስ የምትባለው እቺ ነች። ቁጥሩ ላክልኝ እንጂ ምን ነው ሃይበለኝ ጠፍቶብኝ እኮ ነው። እሺ እኔ የገባሁትን ችግር አላያችሁም። የአንድ ሰው ቁጥር ለዋጣ 10 ነው የሚደወልብኝ። መከራ ውስጥ ገብቼ እቺ ደግሞ የት አካባቢ ልጅ ነች? ቆይ አንድ ደቂቃ ደግመሽ እንትን በይልኝ። ኧረ በስመ የጎጃሙ ልጅ ባይዛወይ ብር ያስላኩ አለ እነሱ ጋር ነው። ብር ያስልካሉ፣ ይላክላቸዋል፣ አይለቁትም፣ ይላክላቸዋል፣ አይለቁትም። ይሄ ነው ያለው ነገር። እስኪ አንዴ ቀንሱልኝ የምትልኩትን አንዴ፣ ከዛ በተራ እንዲሆን ማለት ነው። እኔ ስንታችሁን አሳይቼ እችላለሁ። እንትን አይልልኝ እንትን ኧረ በመዳን እናንተ ሰው ጠቅላላ በየመን እንደዚህ ነው እንዴ ይሄ እያለ ያለው? ይሄም እንደዛ ነው። ቆይ ያንን አሁን እንትን አላመጣላችሁ ነው ይሄ ባለፎቁን። ቆይ ፎቶ ተልኮልኛል። አሁን ፎቶ ደርሶኛል። አሁን እግዚኦ ማረን በደሃሊ ደም ፎቅ ተሰርቶ የደሃው ሊሁላ በየጫካው ቀርቶ እሱ ልጆችን ሊያሳድግበት ነው። መንግስት ይወርሰዋል ወይንም ደግሞ ለየቲሞች መቀመጫ ይሆናታል እንጂ ይመችን በውስጥ ነው መሰራት ያለበት። በውስጥ የሸዋ ልጆች እዚህም ያላችሁ እችም እንደዛው እዩት። የሸዋ አካባቢ ልጆች ይሄንን ጉዳይ በደንብ ያልነመኩን በማገዝ አካባቢውን የምታውቁ ሰዎች በውስጥ መሰራት ያለበት ነገር መሰራት አለበት። ሰው ጠቅላላ እግዚአብሔር ነው የምነግራችሁ። አሁን ካሳየሁት ውስጥ በጣም የተወሰኑ ናቸው። በጣም ዘግይተናል። እችል የዛን ወር ታማታ ለግፋ በሁለተኛው ቀን እዛ ይመች ቤተሰቦች በህግ ቁጥጥር ስር ውለው ለቤተሰቦቹ ሲል ገባበት ገብቶ የበሰበሰ አጥንት አይሆን እሷን በህይወት ያመጣ ነበር ብዬ አምናለሁ። እና እኛ አልቸኮልንም። ይሄ ሶሻል ሚዲያ ላይ የሶሻል ሚዲያ ባህሪ እኔ ብዙ ፎቶዎች እየተላኩልኝ አሁን እንዲለጠፉ አላደረግኩም። ለምን አንዳንዱ እንደ ቅልድ አያውቅም፣ እንደ ቅልድ መስሎት ይለጥፉ ይላል። አንዳንዱ ደግሞ የግል ጥላቻ ያለው ያንን ሰውዬ የሆነ ለማጠልሸት የሚሞክር አካል አለ። ይሄ የግል ጥላቻ ስላለ ብዙ ፎቶዎች ናቸው በዚህ በኔ የተላኩት፣ ግን እንዲፖሰቱም አላደረግም። ማለት ቅድም እንዳልከው ዝም ብለው እንደ ቅልድ የፖሰቱት በኋላ ነገር ስለሚያመጣ በኋላ ሊጠፋ አይችልም፣ ሪካርድ ይደረጋል። እና የወሰነው ውሳኔ ደግሞ አሁንም ቢሆን እኛ የወሰነው ጉዳዩን የሚከታተለው መኩ ነው። አንዱ መኩ ለህግ ባለሙያ የይመች ቤተሰቦች በቁጥር ስር የሚውሉበትንና ልጃቸውን ተጠያቂ የሚያደርጉበትን መንገድ እንዳመቻቹ እንጂ ሌላ ነገር እርምጃ ሲባል አንዳንዱ ወይንም የሆነ መጥፎ ነገር ይመስላቸዋል። እንደዛ አይደለም። ህግ የዝህን የወንበዴ የዝህን የመጥፎ ሰዎች ቤተሰብ ይዞ ያፈራው ምንረት አለው እንዲወረስ ይደረጋል። እምቢ ካለ ቤተሰቦቹ ግዴታ አይደለም እና እንደዛ ነው የሚለው ወንድም አለው። ሰያ ወንድሜ አይ አሪፍ ነው እኮ። አሁን ለምሳሌ ይሄ ወንድማችን እንደዛ ደላላው ማለት ነው እሱ ሞታለች ብሎ ለማስረዳት ብቻ እኮ አይደለም የምንፈልገው። ከሞተችም በሱ ስር ሄዳ ይሄ ነገር ስላደረሰባት በህግ ቁጥጥር ስር ይውላል። ይሄ እኮ ኦብቪየስሊ ወንጀል ነው። አደራ ተቀብሎ ሸኛለሁ ብሎ ያውም ቁልቁለት የሆነውን መንገድ ቀላል የሆነውን መንገድ ወደ ሀገሯ የምትመለስበትን ሂደት ሞታለች ብሎ ለአስክሬን መስጠት ኦኬ፣ ምንድን ነበር የተከፈለው? ለምንድን ነው? ይሄንን እኮ ወንጀል ነው። ዴፊኔትሊ እኮ በራሱ በሱ ስር ነው የተላከችው። ሞታለች የሚለውን ዜና እኮ ይዞ መምጣትም አያስፈልገውም። ወንጀለኛ ነኝ እያለን ነው በሌላው ቋንቋ። ስለዚህ ቀጥታ መያዙ ግዴታ ነው። በየትኛውም መንገድ ለሞተችበት ምክንያት እሱ ነው የሚጠየቀው። ምክንያቱም በቦታው እንኳን የለም። ሰዎች ነው የላከው። ሰዎች ቪዲዮ ቀርጾ ነው ያስላከው። አሁንም በቀደም አምጣ ቪዲዮ ሲባል ዋናዎቹ እዛ ተቀምጠው ነው ሰው ላክን ምናምን በሚል ውስጥ ከደከመች በኋላ ጥለናት ሄድን። ከዛ በኋላ ያለውን ታሪክ እኮ የሚነግረን ሰው ነው ያጣ ነው።
ጥላችኋት ከሄዳችሁ በኋላ ምን ሆነች የሚለውን ነገር እኮ ነው እየደባበቁት ያሉት ማለት ነው። እንደዛም የቆየ አጽም ይዘው መተው ሙድ ሚይዙብን ያልተማረን ይመስል። ስለዚህ ይሄ ሰውዬ ላደረገው ብትሞት እንኳን የሞተችበት ኬዝ በሱ ምክንያት ስለሆነ ይሄ ህግ ፊት መቅረብ አለበት። ያ ዴፊኒትሊ የተረጋገጠ ነገር ነው። ስንጠይቅ ትላንትና ሳሪ የሚገርም ጥያቄ ጠይቀው ነበር። ሄደው እዛ የሚሞቱን ሱትን ሰዎች ቪዲዮ አንስተህ ትልካለህ ወይስ እንዴት ነው የምታደርገው ስትለው አይ እሱን አልናገርም ሲል ነበር ያኛውም ተክላይ። ዩሲ ቼኑ ይያዛላ። ዋናው ጉዳይ እሱ የሞቱት የሌሎችም ሰው ይጠይቃላ። ኦኬ እየሸኘ ጥሎ ነው እንደሚሄደው አደራ ተቀብሎ ለምንድነው የተከፈለው የነበረው? ለምንድነው ሸኛለው ይል የነበረው? ለምንድነው እነዚህን ሁሉ ወጣት ከዛ ሰፈር ውስጥ አምጥቶ ሲደልል የነበረው? ብር ሲቀበል የነበረው ሜዳ ላይ ሊጥላቸው? ስለዚህ ለእያንዳንዱ ወንጀል ነው ዋጋ የሚከፍለው እኮ ይሄ ሰውዬ ይታወቃል። እያንዳንዱን ነገር ግን በብልሃት እናርገው በሚለው ነው። ከዛ ውጪ አሁንም መኩም መታገዝ አለበት። ብቻውን የሚያደርገው ሳይሆን እንትና ላይ ጥለነው ሳይሆን ቢያንስ መተጋገዝ መቻል አለብን። መረጃዎችን መለዋወጥ አለብን። ይሄ ነገር በምን ይሁን በሚለው እያስተዋልን ምንናገራቸውን ነገሮች እያስተካከልን መሄድ አለብን ብዬ ነው ማስበው። አመሰግናለሁ። ሰይ አንዴ ቢደረግስ አንዴ ዋትስአፕ ግሩፕ ይከፈትና ሁሉም ያለውን ኢንፎርሜሽን አፕዴት ቢደረግስ? ለምሳሌ እኔ የሆነ ነገር ባገኝ ወይ አንተ የሆነ ነገር ኤግዛምፕል አንተ የሆነ ነገር ብታገኝ ያንን ዲቴይል እዛ ላይ ትነግራቸዋል። በየጊዜው አፕዴት መደራረግ ማለት ነው። ምን ደረሰ፣ የት ደረሰ፣ እንዴት ሆነ የሚለውን ማለት ነው። ያ ማለት ሁሉም ሰው ያኛው ኢንፎርሜሽን ይኖረዋል ማለት ነው። ይሄም ጥሩ ሀሳብ ነው። ግን ይሄንኛው አስቸኳይ ስለሆነ የሃኒ ጉዳይ እኮ የሃኒን እኮ የምናወራው ሌላውን ነው። እኔ ስለ ሃኒ ነው እኮ የማወራው። አሁን ለምሳሌ አንድ የዋትስአፕ ግሩፕ ትከፍትና መኩ ኦልሬዲ ተከፍቷል እኮ አለ ወይ በቃ እሱ ላይ መኩ ኤቭሪ ዴይ አፕዴቱን መኩ እዛ ላይ ይጽፋል። የዛ ላይ ኢንፎርም ያደርጋችኋል። አፕዴት ትደራረጋላችሁ ማለት ነው። አሁን ምን እንደሆነ ታውቃለህ ተስፍሽ እያለክ ያለው አሁን እሱና መኩና የሸዋ ልጅ ላይ ብቻ ከሆነ ስራው በጣም ብዙ ነው። በሁለቱ ብቻ የሚያልቅ አይደለም። ያ ነገር ሲመጣ ኤቭሪ ዲቴል ከህግ ጋር ተያይዞ በህግ መቅረብ ካለበት በህግ እንዲቀርብ ማለት ነው። ግን አሁንም እኛ አይናችንን ማድረግ ያለብን ይመች ላይ ነው። ይመች እዛ ኢትዮጵያ ያለው ምክንያቱም ተስፍሽ አሁንም ደግሜ የምነግርህ ይመች የሰፈሩን ሰው ነው እያጠበ ያለው። ተረዳሃል? የሸዋን ሰው ነው ጠቅላላ እያጸዳ ያለው። ሴቶቹ አይቀሩት ወንዶቹ አልቀሩ። ከትምህርት ቤት እንግዲህ እቺ ልጅ ካለችም ገብታ ማውራት ትችላለች። ሚታይ ይቅርታ ስላቋረጥኩሽ ቅድም መግባት የፈለኩበት ሰዓት ዱባይ ላይ የነበረው ሳሪም ካላችሁ ሙኒትም ዱባይ ላይ ማን ነበር? ይሱ ነበር የሚባለው ቅድም የገባው ከኤምባሲ ነኝ ከምናምን ሰራ ነኝ ብሎ መረጃ ሲሰጠን የነበረው እሱ